ዓለማችን በበርካታ ተአምራዊ ገጠመኞችና ልዩ ክስተቶች የተሞላች ናት። አንዳንድ ገጠመኞች አስደሳች ሲሆኑ፣ ቀሪዎቹ ደግሞ አሳዛኝ ሊሆኑ ይችላሉ። በሰዎችና በእንስሳት ቅርበት መሃል ሁሌም አዳዲስ ነገሮች አይጠፉም። አብረው በሚኖሩ ሰዎችና እንስሳት ዕለታዊ እንቅስቃሴዎች መሃል ለጆሮ የሚዘገንኑ አለያም እንኳን ደስ አላችሁ የሚያስብሉ ሁነቶች ይፈጠራሉ። አህያ አንዳች ቦታ ረግጦት የሚሞት ሰው እንዳለ ሁሉ ከህንፃ ሊወድቅ የነበረ ህፃን ልጅ ቤተሰቦቹ ባሳደጉት ውሻ ነፍሱ ሲተርፍ ሰምተናል። ሰላም ጤና ይስጥልን ውድ የቻናላችን ተከታዮች፣ በዛሬው ዝግጅታችን በሀገራችን የተከሰተ አንድ አስገራሚ የበሬ አንድ ግለሰብና የፖሊሶችን ለአስጨራሽ ተግባራትን እንቃኛለን። ይህ ዳርቲው ነው። በሀገራችን የተከሰተውና አስደናቂው አሳዛኝ ክስተትን ከማቅረባችን አስቀድመን ከዛሬው ጉዳያችን ጋር የሚያያይዙትን በአሜሪካ ውሻና ግለሰብ መሃል የተከወነ አስደንጋጭ ሁኔታን እንዲሁም በቻይና ጥፋተኛ ተብሎ የቅጣት ብያኔ ስለተላለፈበት ውሻ አሳዛኝ መጨረሻ ባጭሩ እናቀርባለን። ውሻ መሳሪያ ተኩሶ አሳዳጊውን አቆሰለ። ውሻው ተቀባብሎ የተቀመጠውን መሳሪያ ሲተኩስ አሳዳጊው ተኝቶ ነበር ተብሏል። በአሜሪካ አንድ ውሻ መሳሪያ ተኩሶ አሳዳጊውን ማቁሰሉን ፖሊስ አስታወቀ። ፖሊስ ባሳለፍነው ረቡዕ ዕለት እንዳስታወቀው ከሆነ ውሻው ካልጋው ላይ ዘሎ በሚወርድበት ጊዜ ተቀባብሎ የተቀመጠውን ሽጉጥ ከአጣው ላይ በመርገጡ ነው መሳሪያው የተተኮሰው። በውሻው በተተኮሰው ሽጉጥ አሳዳጊው መቁሰሉን ፖሊስ በሰጠው መግለጫ አስታውቋል። የቲኒዟ ሙፊስ ነዋሪ የሆነው ግለሰብ ሽጉጡ በሚተኮስበት ወቅት ከትዳር አጋሩ ጋር ተኝቶ የነበረ ሲሆን የግራ ታፋው ላይ መጠነኛ ጉዳት ደርሶበት በሆስፒታል ውስጥ አስፈላጊ ሕክምና እንደተደረገለት ፖሊስ ገልጿል። ውሻው እንዴት መሳሪያው ሊተኩስ ቻለ ለሚለው ጥያቄም ፖሊስ በሰጠው ምላሽ ውሻው ከአልጋ ላይ እየዘለለ እየተጫወተ ነበር። በዚህ ወቅት ተቀባብሎ የነበረ መሳሪያ ቃታ በመርገጡ ተተኩሷል ብሏል። ፖሊስ በሪፖርቱ የመሳሪያውን አይነት ባይጠቅስም ሁነቱን ድንገተኛ አደገኛ ጉዳት ሲል ገልጾታል። በአሜሪካ ውስጥ በጦር መሳሪያ የሚፈጸሙ ጥቃቶች በብዛት የሚከሰቱ ቢሆንም እንስሳት በሰው ላይ መሳሪያ ተኮሱ የሚል ዜና ግን የተለመደ አይደለም። ከ2 ዓመት በፊት በአሜሪካ ካንሳስ ግዛት ውስጥ የሚኖረው ሰው የጀርመን ሼፐርድ ዝርያ ያለው ውሻ ተቀባብሎ የተቀመጠ የአደን ጠበንጃ በድንገት ረግጦ በመተኮሱ የ30 ዓመቱ ሰው ሕይወቱ ማለፉ ይታወሳል። በፈረንጆቹ 2018 ዘመን ላይም የ51 ዓመቱ አሜሪካዊ በውሻው በተተኮሰ ጥይት እግሩ ላይ መመታቱ ተነግሯል። ቻይና በግዳጅ ላይ ያለ እንቅልፍ ወስዶታል ያለችውን የጸረ ፈንጅ ውሻ ቀጣች። አነፍናፊ ውሻ ከ4 ወሩ ጀምሮ የቻይና ፖሊስ ባልደረባ ሆኖ ሲሰራ ቆይቷል። ውሻው ከዚህ በፊት ለየት ያሉና ያልተጠበቁ ስራዎችን ሰርቷል በሚል በርካታ ሽልማቶችን በማግኘት ዝናን ያተረፈ ነበር። ቻይና የጸረ ፈንጅ ውሻዋ በግዳጅ ላይ ያለ እንቅልፍ ወስዶታል በሚል ቅጣት አስተላለፈች። የዓለማችን ቁጥር 2 ልዕለ ኃያል ሀገር የሆነችው ቻይና እንደ ፈንጅ፣ አደንዛዥ እጾችና ሌሎች ረቂቅ ያሉ ወንጀሎችን ለመከላከል የሰለጠኑ ውሻዎችን ትጠቀማለች። ልዩ ስልጠናዎችን ወስደው ቻይናውያንን ከጥቃት እየጠበቁ ካሉ ውሾች መካከል ፋዛይ የሚል ስያሜ የተሰጠው ውሻ አንዱ ነው። የ18 ወራት ዕድሜ ያለው ይህ ውሻ ከ4 ወሩ ጀምሮ የተለያዩ ረቂቅ የፖሊስ ስልጠናዎችን ወስዷል። ኮኬይን የተሰኘውን አደገኛ ዕፅ አነፍንፎ በመለየት የሚታወቀው ይህ ውሻ ኮኬይን ኦፊሰር የሚል ስያሜም አግኝቷል። በተለይም ፋዛይ በተጠናቀቀው የፈረንጆች 2024 ዓመት ውስጥ በተመደበበት ወይፈንገ የህዝብ ፖሊስ ክፍል ላሳየው የላቀ አገልግሎት በርካታ ስጦታዎችን አግኝቶ ነበር። ይሁንና ይህ ውሻ ከሰሞኑ በግዳጅ ላይ ያለ እንቅልፍ ወስዶት ተገኝቷል። ከዚህ በተጨማሪም አልጋው ላይ ሽንቱን ሸንቷል ተብሏል። የቻይና ፖሊስ ኮሚሽን እንደገለጸው ውሻው ኃላፊነቱን በመዘንጋት የዲስፕሊን ግድፈት ፈጽሟል በሚል ቅጣት ተላልፎታል። ዓመቱን ሙሉ ስኬታማ ሆኖ ለቆየ ፖሊስ አንድ ቀን ስህተት ሰርቷል በሚል ቅጣት መጣል የለበትም የሚለው አስተያየት የብዙዎች ሆኗል። ፋይዛን እያንዳንዱ እንቅስቃሴ በማሳየት የሚታወቀው የማህበራዊ ትስስር ገጽ በጥቂት ቀናት ውስጥ ከ340 ሺህ በላይ ተከታዮችን እንዳፈራም ተገልጿል። በሀገራችን የተከሰተው ይህ አስገራሚ ዜና አንድን ግለሰብ በቀንዱ ወግቶ የገደለው በሬ ተይዟል ይለናል። በወላይታ ሶዶ ከተማ የ35 ዓመት ወጣትን በቀንዱ ወግቶ የገደለው በሬ በፖሊስ ቁጥጥር ስር መዋሉን የሶዶ ከተማ ፖሊስ አዛዥ ኮማንደር ሀብታሙ አሰፋ ገልጸዋል። በሬው እጅግ አደገኛና ዘግናኝ በሆነ ሁኔታ ሟች ግለሰብን በርካታ የሰውነቱ ክፍሎች ላይ በመውጋት ለሞት ዳርጎታል። ይህንን አሰቃቂ የግድያ ወንጀል ፈጽሟል የተባለው ተጠርጣሪ በሬም ድርጊቱን ከፈጸመ በኋላ ከአካባቢው ተሰውሮ እንደነበር ተገልጿል። የግለሰቡን ነፍስ የቀጠፈው በሬ በቁጥጥር ስር ለመዋል በርካታ የፖሊስ አባላት ተመድበው እንደነበር የወንጀል ሪፖርቱ ያስረዳል። በሬውን በቁጥጥር ስር ለመዋል አድካሚ ስራዎች የተከናወኑ ሲሆን በህብረተሰቡ ጥቆማ ተጠርጣሪው በሬ በነበረበት ቦታ ላይ የተሰማሩት በርካታ የፖሊስ አባላት በበሬው ላይ ከባድ ጉዳትን በማድረስ በቁጥጥር ስር መዋሉን የፖሊስ መረጃ ያመለክታል። ይህ
በሰላም ለዕለታዊ ኑሮ ደፋ ቀና ሲል የነበረውን ግለሰብ ለሞት የዳረገው በሬ በአሁኑ ሰዓት በመልካም ጤንነትና በሕግ ጥራ ስር እንደሚገኝ እንዲሁም ከኑግ ጋር የተገኘ ሰሊጥ አብረህ ተወቀጥ እንዲሉ የበሬው ባለቤትም ከበሬው ጋር በቁጥጥር ስር መዋሉን የሶዶ ከተማ ፖሊስ መረጃ ክፍል ገልጿል። በኢትዮጵያ የወንጀለኛ መቅጫ ሕግ በጥፋተኛ እንስሳት ላይ የሚሰጠው ብያኔ ምንድን ነው? መልሳችሁን በኮሜንት አድርሱን እያልን የዛሬውን አስገራሚ ዝግጅት በዚሁ አበቃል። በየዕለቱ ቁም ነገር ያላቸውና ሁለገብ መሰናዶዎች ይቀርባሉ። ከእናንተ የሚጠበቀው ቻናሉን ሰብስክራይብ እና ሼር ማድረግ እንዲሁም ላይክ፣ ኮሜንት መላክ ነው። በያላችሁበት ሁሉ ሰላማችሁ ይብዛ። ኢትዮጵያ በክብር ለዘላለም ትኑር።